ሰላም የፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ከባለፈው ቪዲዮ ላይ ኮሜንታችሁን እያየሁ ነበርና አንድ ሁለት ጥያቄዎችን አይቻለሁ። እነሱን ጥያቄዎችን ለመመለስ ሞክራለሁ ማለት ነው። አንደኛው የሶሻል ሚዲያዎችን ለምሳሌ እነ ፌስቡክ ሊሆን ይችላል፣ ቴሌግራም፣ ዋትሳፕ የመሳሰሉት ነው። ዩቲዩብ ሌላ ዩቲዩብ ኑሮን ዩቲዩባችን ላይ አንዳንድ አይታችሁ ከሆነ ዩቲዩቦችን ስከፍቷቸው ዲስክሪፕሽን ላይ እንዳለ ሁሉም ሶሻል ሚዲያዎችን ያስቀምጧቸዋል ከነ ሎጎ ተቀምጧልና እሱ እንዴት ማስቀመጥ እንደምችል አሳያችኋለሁ በቅደም ተከተል ማለት ነው። ወደዛ እንገባለን። ወደ እኔው እገባለሁ ቀጥታ ወደ እኔ ዩቲዩብ አካውንት ማለት ነው። ስለዚህ መጀመሪያ እዚህ እንትን ላይ እገባለሁ፣ ፕሮፋይሌን እነካዋለሁ። የእናንተን በተመሳሳይ ስከፍት የመጀመሪያ ክፍል ይሄ ይመጣል። ቻናል ከስተማይዜሽን የሚለው ላይ ማለት ነው። ፕሮፋይል አለ፣ ባነር አለ። ይሄ ባነሩ ነው። ይሄ ፕሮፋይል ለመቀየር ነው። ከዛ ስማችሁ ይኖራል፣ ሃንድል ኔም አለ፣ ዲስክሪፕሽን። እታች ዝቅ ስትሉ እዚህ ጋር አድ ሊንክ የምትላ መጨረሻ ላይ ይታያል አይደለ? እቺ እዚህ ጋር አድ ሊንክ የሚል አለ። አድ ሊንክ የሚለው ጋር ገባና ይሄ ፕላስ አለ አይደለ? እሱ እንነካዋለን። እዚህ ጋር ታይትል ኔም ይላል፣ እዚህ ጋር ዩአርኤል ኔም ይላል። ታይትል ኔም ለምሳሌ ፌስቡክ ማስቀመጥ ፈልጋለሁ አይደል? እዚህ ጋር ታይትል ኔም እጽፋለሁ፣ ፌስቡክ ብዬ እጽፋለሁ። ፌስቡክ ያው ስፔሊንጉን ሳትሰጡ ትጽፉታላችሁ ማለት ነው። ከዛ ዩአርኤል ይላል። እኔ ያው እንትኑ ዩአርኤልን ወይ ደግሞ ሊንኩን ኮፒ አድርጌ ስላስቀመጥኩት ከዚህ ጋር እዚህ ጋር አስቀምጬዋለሁ የፌስቡክ ማለት ነው። ይሄንን ኮፒ አድርገዋለሁ ወስጄ ኮፒ እናደርገዋለን። ከዛ እዛ ቦታ እንመለሳለን ማለት ነው። ዩአርኤል ፔስት አድርጉት። እንደገና ድጋሚ ሌላ ምን ይቀረኛል? የቴሌግራም ዋትስአፕ አሁንም እነካዋለሁ። ታይትል ይለኛል። ለምሳሌ ምን ላስቀምጥ? ቴሌግራም። እዚህ ጋር ቴሌግራም ብዬ መጻፍ ነው። ከዛ ዩአርኤል ከዛ እጄ ያው ለኮንታክቶች ፕራይቬሲ ሲል መጀመሪያ አዘጋጅቼዋለሁ። እዚህ ጋር አስቀምጬዋለሁ ማለት ቴሌግራም ይሄ ነው። የኔ የፍሬም ቴክ ኢንፎ ግሩፕ አለኝ የቴሌግራም ቻናል ማለት ነው። እሱ ዩአርኤል ነው። እሱን ኮፒ አደርገዋለሁ፣ ወስደውና አስቀምጠዋለሁ። እዚች ጋር ፔስት እናደርገዋለን። ከዛ ሁለተኛ የዩቲዩብ እኔ ሶስቱን በዋናነት ማስቀመጥ ፈልገው አሁንም ዩቲዩብ ብዬ እጽፋለሁ። ከዛ ዩአርኤሉን እዛ ኮፒ አደርገዋለሁ ማለት ነው። እዚህ ጋር አለ ዩቲዩብ አስቀምጫለሁ። ይሄኛው እናንተም በተመሳሳይ መልኩ መጀመሪያ አዘጋጅት የሆነ ቦታ አስቀምጡ፣ በሚቀላችሁ ቦታ ማለት ነው። ጨረስኩ። ስለዚህ ሶስት ነገሮችን አስቀምጥኩ። ስለዚህ አሁን እነዚህን ነገሮች ከጨረስኩ በኋላ ፌስቡክ አስቀምጫለሁ፣ ቴሌግራም አስቀምጫለሁ፣ ዩቲዩብ አስቀምጫለሁ። ሌላም ኢንስታግራም ሊሆን ይችላል፣ ትሬድ ሊሆን ይችላል። ብዙ አካውንት አለ። የእናንተ የምትፈልጉት የእናንተ አካውንት የበለጠ ሰው መጥቶ በዛ ፎሎወራችሁ መጥተው እንዲያዋችሁ ከፈለጋችሁ ይሄን ታስቀምጣላችሁ። እኔ እንደማና ሶስቱን አስቀምጫለሁ። ከዛ መጨረሻ ላይ ስጨርስ እዚህ ጫፍ ላይ ፐብሊሽ የምትለው አነካታለሁና ከዛ ለውጡ እናያለን። አሁን ጨረስኩኝ። አሁን ስከፍተው ማንኛውም ሰው መጥቶ ይሄኛውን ቻናል መጥቶ ሲነካው ዲስክሪፕሽን ውስጥ እነዚህ የኔ ፌስቡክ አለ፣ ቴሌግራም ቻናል ይኖራል። በዛ መልኩ ሰው ሊያገኝ ይችላል። ስለዚህ እንግባ፣ እዚህ ዲስክሪፕሽን ላይ ገብተን እናያቸዋለን። አያችሁት? ልክ ስታስቀምጡ እናንተም በዚህ መልኩ ነው። ፌስቡክ እዚህ ጋር እንደዚህ ይቀመጥላችኋል። ቴሌግራም አለ፣ ዩቲዩብ አለ። የምትፈልጉትን በአሁኑ ስቴፕ ሄዳችሁ ታስቀምጣላችሁ። ስለዚህ ይሄ ሶሻል ሚዲያዎችን እንዴት እንደምናስቀምጥ ይሄን ይመስላል። አይ ቲንክ አብዛኞቹ ግልጽ ነው ተስፋ አደርጋለሁ። ሁለተኛ የተጠየቁት ጥያቄ ወደ ድራይቭ እንዴት ፋይል መጫን እንችላለን ነው። ጉግል ጋር ቀጥታ ትገባላችሁ። እዚች ጋር እዚህ ጋር ድራይቭ የምትላለች ትታያለች ብዬ ተስፋ አደርጋለሁ። እዚህ ጋር ድራይቭ የምትለዋን እንነካታለን። ይሄ አሁን የኔ ነው። እንደምታዩት ከ15 ጂቢ እዚህ ጫፍ ላይ የሚታያችሁ ከሆነ እዚህ ጋር ይኸው እዚህ ከርሰሯ የምትሽከረከሩበት ጋር ጠቅላላ ያው ድራይቭ ጉግል ድራይቭ ሲኖረን 15 ጂቢ ነው። ስለዚህ አምስት አካውንት ቢኖረን ጉግል አካውንት ቢኖረን 15 ብዙ ነው የሚሆነው። ስለዚህ እኔ ከዛ ውስጥ 7.4ን ተጠቅሜያለሁ። ለመጫን ቀጥታ እዚህ ጋር
ኒው የምትለዋን እነካታለን። እዚህ ጋር ትታያለች አይደለም? እዚህ ጋር ኒው ፎልደር የሚል አለ፣ ፋይል አፕሎድ አለ። እኔ ዝም ፋይል ፎልደር መፍጠር ትችላላችሁ፣ ፋይል አፕሎድ ማድረግ ትችላላችሁ፣ ፎልደር አፕሎድ። ስለዚህ እኔ ፋይል አፕሎድ የሚለውን እነካለሁ። ከዛ ወደ ኢንተርናል ስቶሬጅ ይወስደኛል። ለምሳሌ እኔ ከዚህ ውስጥ ዳውንሎድ ካረኳቸው ውስጥ መጫን ፈለኩ። እዚህ ጋር ለምሳሌ 2 ፒዲኤፍ አለኝ፣ ኖቶች ናቸው። እሱን ሽፍት አድርጌ ክሊክ አደርጋለሁ። ሁለቱን መረጥኩ። ከዛ እዚህ ጋር ኦፕን አደርገዋለሁ ማለት ነው። ከዛ እዚች ላይ ሁለቴው አፕሎድ እያደረገ ነው። ሲጨርስ አረንጓዴ ይበራል። ይኸው ሁለቱም ዳውንሎድ ሆነ። ያችሁታ በዚህም ላይ ፎቶ መላክ ይቻላል በዚህ መልኩ። ስለዚህ ጫፍ ላይ ኒው የምትለዋን ትነካላችሁ። ከዛ ፕላስ በዚህ መልኩ ፋይል ይጫናል። ለምሳሌ ሌላም ፎቶዎች ምናምን መላክ እችላለሁ። ወደዛ ገብቼ ማለት ነው ፋይል አፕሎድ ልበለው ነው። ሌላ ለምሳሌ ፒክቸር የሚለው ልንካ ውስጥ ኦኬ። ከዚህ ከፎቶዎች ውስጥ ለምሳሌ ልላክ። እሺ ይሄን ብቻ ነው። ያው ስለዚህ ዛሬ 3 ዶክሜንቶችን በዚህ መልኩ ላኩ። ስለዚህ ሁላችሁም ብትጠቀሙት አሪፍ ነው። አንደኛ ኢንተርናል ስቶሬጅ ብዙ ቪዲዮዎችን ስለምን ፎቶዎች ሊኖሩ ይችላሉ። በዚህ መልኩ የእናንተን መጫን ትችላላችሁ ማለት ነው። ይሄን ይመስላል። ሌሎች እንድሰራ የምትፈልጓቸው ነገሮችም ልክ እንደ ሌሎቹ ማለት ነው ኮሜንት ላይ አስቀምጡልኝ። በዛ መልኩ መጥቼ ጥያቄያችሁን ለመለስ ሞክራለሁ። መልካም ቀን ይሆንላችሁ።